ሰው እኛን የሚፈልገን ወይ ስናገኝ ነው ወይ ስናውቅ ነው ወይም ደግሞ ስንታወቅ። ከዚህ ውጪ በሆነ መንገድ ሰው ወደኛ ሊቀርበን አይችልም። ምክንያቱም ሰው እኛን ሲፈልገን የራሳቸውን ጉዳይ የራሳቸውን ነገር በእኛ ውስጥ ያያሉ እንጂ የኛን ነገር በእኛ ውስጥ አያዩ፣ ወይም የእግዚአብሔርን ነገር በእኛ ውስጥ አያዩ። እኛ እየሄድንበት ያለነውን መንገድ እግዚአብሔር አጀንዳ አንጻር ከኛ ስኬትና መሳካት አንጻር ሊያዩት አይችሉም። ይዳግታቸዋል። በምንሰራው ነገር ላይ ሳይሆን በእኛ ላይ ትኩረት ያደርጉና ድሮ ስንሰራ የነበርነውን ነገር ጥለን ከነርሱ ጋር ጊዜ እንድናሳልፍ ይፈልጋል። ጊዜ በማሳለፍ ውስጥ ደግሞ ብዙ የምናቃጥለው ጊዜ አለ። ለሰው ትልቁ ነገር ጊዜው ነው። አንድ ቻንስ ስትሰጠን አንድ ጊዜ ብቻ ነው የሚሰጠን። በሌላ መንገድ ሊመጣ ይችላል እንጂ እኛ ሳንፈልግ በመጣበት መንገድ ላይመጣ ይችላል።